ቋሚዎች እንደውም ይላሉ አባቶቻችን አብዝቶ ምግብ የሚበላ ሰው ይላሉ በደረቅ እንጨት ላይ እሳት እንደመልቀቅ ነው ይላሉ። የሚበላ ሰው በደረቅ እንጨት ላይ እሳት እንደመልቀቅ ነው። ፍትወታት እኩያት ይሰለጡንበታል። ዝሙት፣ ሐሳብ፣ ህልመ ሌሊት ይኖረዋል። በልበል ይለዋል። የሚጾምስ በልከኛና በተመጥኖ። ለዚህ እኮ ነው ቅዱስ ስደክም ያን ጊዜ ኃይለኛ ሆናለሁ አለ። ሲደክሙ እንደውም ኃይለኛ ይሆናሉ፣ ሲጾሙ ይበረታሉ። ስደክም ያን ጊዜ ኃይለኛ ሆናለሁ። ወገኖቼ ግን በአቅም ነው መጸለይ። በአቅም መጸለይ። ጀማሪ ሳለን ካላከፈልን ባዮች መሆን የለብን። በጥሬ ጾማለሁ ማለትም የለብንም ወገኖቼ። ያለ አቅሙ ከፍ አድርጎ የጀመረ ሰው ኋላ እንዳይቶ፣ በአቅሙ ቀስ በቀስ ብሎ ያልጀመረ ሰው ጾም እንዳይመረው፣ ነገ ደግሞ አልገባበትም ብሎ እንዳንገሸገሸው ቀስ በቀስ ያ እዚህ ጀርባ አባይ ተባረክ የሚባሉ ነበሩ። ታውቋቸው ከ3 ሰዓት እኮ ነው የጀመሩት። ከዛ ወደ 6 ሰዓት፣ ከዛ ወደ 9 ሰዓት፣ ከዛ ወደ 12 ሰዓት፣ ከዛ ቴኒ ታይምቲ በማንኛውም ጊዜ ማክፈል። እንደዚህ ነው ቀስ እያሉ ያኮበኮቡ ሞይ በአንድ ጊዜ እንዴት ይሆናል? ከአቡነ ዘበሰማያት መጀመር ነው ከቀላሉ። አለበለዚያ ከጥቅሙ ይልቅ ጉዳቱን እያዩ እንዳይደነግጡ በልክና በመጠን ያድርጉ። ደረሰ አልደረሰም እያላችሁ ሰዓታችሁን አትመልከቱ። በአቅማችሁ ኑሩ።